ሰላም ቤተሰቦች እንደምን አላችሁ? በዛሬው ቪዲዮአችን ደግሞ ከ1995 እስከ 2001 የመጡት ጥያቄዎችን የኢትዮጵያ ዩኒቨርሲቲ ኢንትራንስ ኤግዛም እንሰራለን ማለት ነው። በዩኒት የተከፋፈለ ስለሆነ እያንዳንዱን ዩኒት እንሰራለን። ለምሳሌ ከዩኒቷን የመጡት ያው ትንሽ ነው የሚወጣበት 14 ጥያቄዎችን እንሰራለን። ከዩኒቱም እንዲሁ ሰፋ ያሉ መጥተውበታል። ለምሳሌ ከዩኒቱ ስናይ ወደ 30 በላይ ናቸው። ወደ 60 ጥያቄ ኦልሞስት ወደ 60 ጥያቄዎች መጥተውበታል። እንዲሁም እዚህ ላይ ወደ 74 ጥያቄዎች መጥተውበታል። ዩኒት 3 በጣም ብዙ ነው የወጣበት። ስለዚህ እነዚህን ጥያቄዎች በፓርት ከፋፍለን የግሬድ 9 ባዮሎጂ ምንም ሳይቀር ሪቫይዝ እናደርጋለን ማለት ነው። ለምሳሌ መጀመሪያው ጥያቄ ከዩኒቷን የወጣው ማለት ነው። ምን ይላል? ፕሮፌሰር ጥላሁን ይልማ ኢንተርናሽናሊ ሳይንቲስት what is his contribution to the world ለወርልድ ያደረገው ኮንትሪቢዩሽን ምንድነው ይለናል። ፕሮፌሰር ጥላሁን ይልማ እንግዲህ የተለያዩ ሳይንቲስቶች አሉ። ከነሱ መካከል ፕሮፌሰር ጥላሁን ይልማ የሰራው ምንድነው ይለና ኤንን ዲቨሎፕድ ሶርገም ስለ ሶርገም የሰራው ሰውዬ ማን ነው? ዶክተር ገቢሳ እጀታ ነው። ስለዚህ ሶርገም ሬዚስታንስ ዲስከቨር አድርጎ ያጠናልን ሰውዬ ጥላሁን ይልማ ሳይሆን ኤቢሳ ነው። ሁለተኛ ዲቨሎፕድ ቫክሲን ዩዚንግ ጄኔቲክ ኢንጂነሪንግ ተጠቅሞ ቫክሲን ዲቨሎፕ ያደረገልን ለምሳሌ ካትል ዲዝ የሚለው ሬንደር ፒስት የምንለው ራሱ ዲስከቨር ያደረገልን ማን ነው ማለት ነው? ጥላሁን ይልማ ነው። ስለዚህ መልሳችን ቢ ነው። ሲ ምን ይላል? ኮንዳክትድ ሪሰርች ኦን ሞሉሳይድ ኢፌክት ኦን ዘ ኢንዶድ ይሄኛው ማን ነው? ዶክተር አክሊሉ ለማ ነው። ዲ ፕሪዘርቭድ ሜኒ ዲፈረንት ትራዲሽናል ክሮፕ ቫራይቲ ይሄኛው ደግሞ የዶክተር ብርሃኔ ተወልደ ገብረ እግዚአብሔር ስራ ነው ማለት ነው። ስለዚህ መልሳችን ቢ ነው። ሁለተኛው ምን ይላል? which of the following research institute works on leprosy እንግዲህ የተለያዩ ኢንስቲትዩቶች አሉ። ለምሳሌ አዲስ አበባ ፓቶባዮሎጂ አክሊሉ ለማ ፓቶባዮሎጂስት የምንለው አለ። ኢትዮጵያ ኢንስቲትዩት አግሪካልቸር ሪሰርች አለ። ኢትዮጵያን ሄልዝ ኤንድ ኒውትሪሽን ሪሰርች አለ። ስለዚህ እዚህ ጋር በምታዩት መልኩ ሊፕሮሲ ለመጀመሪያ ጊዜ ዲስከቨሪ ያደርገው አርሞር ሃንሰር ሪሰርች ኢንስቲትዩት ነው። ይሄኛው ለመጀመሪያ ጊዜ ሊፕሮሲ ነው። ዋይደንድ ከሆነ ደግሞ ከተስፋፋ በኋላ የሰራቸው ደግሞ አሉ። ለምሳሌ እንደ ሊሽሜኒያሲስ እንደ ኤችአይቪ ኤዲስ እነሱን ሰርቷል ማለት ነው። ከተስፋፋ ለመጀመሪያ ጊዜ ከተባለ ግን ሊፕሮሲ ነው ማለት ነው የሰራው። ይሄኛው በሌላ ጥያቄ ሌላ ዓመተ ምህረት ላይም ተጠይቋል። ሶስተኛው ሪኒውድ ኢትዮጵያን ባዮሜዲካል ሳይንቲስት ኤንድ ሎንግ ሰርቪንግ ፕሮፌሰር አት አዲስ አበባ ዩኒቨርሲቲ ይላል። ኤ ፕሮፌሰር በየነ ጴጥሮስ፣ ቢ ፕሮፌሰር ገቢሳ እጀታ፣ ሲ ፕሮፌሰር ያለም ፀሐይ መኮንን፣ ዲ ፕሮፌሰር ሰብስቦ ደምሴ ይላል። እንግዲህ ስለ ባዮሜዲካል ሳይንቲስት እና አዲስ አበባ ዩኒቨርሲቲ ላይ የሰራ ባዮሜዲካል ሳይንቲስት ያው ይሄ ቀጥታ የመጣ ጥያቄ ነው። በየነ ጴጥሮስ ነው። በየነ ጴጥሮስ እንግዲህ ሌላ ካሰራባቸው ስራዎች መካከል ደግሞ አዲሽን ቱ ዛት ማለት ነው አስ ቼርማን ሆኖ ሰርቷል። ሰርቭ ደ ቼርማን አድቫይዘሪ ኮሚቲ ሄልዝ ሪሰርች ላይ እሱም ላይ ሰርቷል ማለት ነው። ፕሮፌሰር ገቢሳ እጀታ ያው ቅድም እንዳልነው ሶርገም ላይ ነው ዋናነት። ያለም ፀሐይ መኮንን ደግሞ ሂውማን ዲዚዝ እና ፔስቲሳይድ ላይ ኬሚካል ፔስቲሳይድ ላይ እንደሰራቸው። ሰብስቤ ደምሰውም ደግሞ ፕላንት ታክሶኖሚስት ነው ማለት ነው። እሺ አራተኛ which of the following research institute works on crop and livestock improvement ይላል። በቃ ክሮፕ እና ሊቭስቶክ ኢምፕሩቭመንት ምን ላይ ነው የሚገኘው? አግሪካልቸር ላይ። ስለዚህ አግሪካልቸር የሚል ነገር መፈለግ ነው ማለት ነው። የመጀመሪያው ሄልዝ ኤንድ ኒውትሪሽን ኢንስቲትዩት ይላል። ይሄኛው ኒውትሪሽን ላይ ነው የሚሰራው። ቢ ኢንስቲትዩሽን ኦፍ ባዮዳይቨርሲቲ ኮንዘርቬሽን ይላል። ይሄኛውም ባዮዳይቨርሲቲ ኮንዘርቬሽን ጋር የሚገናኘው ከማን ጋር ነው? ከዶክተር መላኩ ወረደ ጋር ነው። ሲ አርሞር ሃንሰን ሪሰርች ኢንስቲትዩት ኢንስቲትዩት ማለት በአንድ ላይ ያው ድርጅት አይነት ተመስርቶ በአንድ ላይ የሚሰራ ከሆነ ነው። ስለዚህ መልሳችን ዲ ነው የሚሆነው። ኢትዮጵያን ኢንስቲትዩት ኦፍ አግሪካልቸራል ሪሰርች ያው እንዳጋጣሚ ሆኖ መልሱ ቦልድ የሆነ ነው እኔ ያገኘሁት።
ያው ግን ዙሮ ቢሰራም እንደገና እየሰራን አብረን እንሄዳለን ማለት ነው። አምስተኛው biologist who saves the genetic diversity of Ethiopian domestic international acclaimed as a plant genetic researcher እንደ ጄኔቲክ ሪሰርቸር ነው የሰራው። ቅድም ምን ብለናል? መላክ ወረደ እንደ ጄኔቲክ ሪሰርቸር ብለናል። ዶክተር ተወልደ ብርሃኑ ግን ሴፍ ጋርዲንግ ባዮዳይቨርሲቲ ነው ያልነው፣ እንዳይቀላቀልባችሁ። ዶክተር ብርሃን ተወልደ ከሆነ ሴፍ ጋርዲንግ ባዮዳይቨርሲቲ ነው። ፕላንት ጄኔቲክ ሪሰርቸር ከሆነ ደግሞ ዶክተር መላኩ ወረደ ብላችሁ ነው የምትይዙት ማለት ነው። ስድስተኛው an institution that carries out research into leprosy and tuberculosis ቅድም ብያችሁ ነበረ። ለመጀመሪያ ጊዜ ፕራይሜሪ ላይ የሰራው ሊፕሮሲ ላይ ነው። በቀጣይነት ደግሞ ወደ ቲቪ፣ ወደ ሌሽሜኒያሲስ፣ ወደ ኤችአይቪ ኤዲስ የተስፋፋው which is Armour Hansen Research Institute ነው ብለን ነበር ማለት ነው። ሰባተኛ among the most renowned Ethiopian biologists who has been honored by developing high quality of ሶርገም ከሶርገም ጋር የተያዘው ነው ገቢሳ እጀታ። ስለዚህ ዶክተር ገቢሳ እጀታ ምን ነው ከተባለ ፕራይሜሪሊ ሶርገም ነው ማለት ነው። ይሄው ይልናው ነው። ብዙ ጊዜም ማትሪክ ላይም ሆነ ሞዴል ላይም ይሄን ጥያቄ አታጡትም። ስምንተኛው ጥያቄ which of the following is not among the research area of IAR ወይም ደግሞ ኢንስቲትዩት ኦፍ አግሪካልቸራል ሪሰርች ማለት ነው። ስለዚህ እሱ ያልሰራበት ኤሪያ ምን ላይ ነው የሚለው። ስለዚህ እሱ ምን ላይ ክሮፕ ቴክኖሎጂ የአግሪካልቸር ስራ ነው። መካናይዚንግ ፋርሚንግ፣ ማኔጅ ሊቭስቶክ። ስለዚህ ቬክተር ዲዚዝ ግን ሌሎች እንደ አዲስ አበባ ዩኒቨርሲቲ ላይ የሰራችው ልክ እንደ ኬሚካል ፔስቲሳይድ እና ሃዛርድ ኦን ሂውማን ላይ የሰራችው እንደ ያለም ፀሐይ፣ ዶክተር አክሊሉ ለማ ፓቶሎጂ ባዮሎጂ እነሱ ናቸው ቬክተር ዲዚዝ ላይ የሰሩት እንጂ ክሮፕ ኢንስቲትዩት ኦፍ አግሪካልቸራል ሪሰርች አልሰራም ማለት ነው። ዘጠነኛው all of the following are research area of agricultural institute of pathobiology ይላል። ይሄኛው ደግሞ ያልሰራበት እንደ ተቃራኒ ቬክተር ዲዚዝ ከላይ ሰርቶ ነበር። ስለዚህ human parasitic disease ይሄ አክሊሉ ለማ ኢንስቲትዩት ኦፍ ፓቶቢዮሎጂ የሰራበት ነው። ስለ ዲዚዝ ነው የሰራው። ቬክተር ዲዚዝ because እንዶድን ተጠቅሞ በዋተር አማካኝነት የሚመጡትን ስለሆነ ኢንፌክትድ ማድረግ ስለሚፈልግ ማለት ነው። ስለዚህ ቢሚኒላ ቬክተር ዲዛይን ሃው ቱ ኮንትሮል ይሄ ምልክ ነው። ኒውትሪሽን ግን የሚሰራው ምን ላይ ነው? የራሱ ኢንስቲትዩሽን ኢትዮጵያን ሄልዝ ኒውትሪሽናል የሚስላለ ማለት ነው። ዲ አኒማል ሄልዝ ላይ በቃ አኒማል ሄልዝ ስለ ዲዝ ስለ ቬክተር ዲዝ ስለማያጠና መልሳችን ሲ ይሆናል ማለት ነው። Ethiopian evolutionist who discovered old human skull which have big impact on human evolution ይላል። እንግዲህ ስለ ሂዩማን ኢቮሉሽን እና ኦልድ ሂዩማን ስካል ላይ የሰራ ሰው አለ። እሱ ማነው? ብርሃን ያስፋው ነው። ለገሰ ነጋሽ ያው የራሱ የሰራበት ኢንስቲትዩሽን አለ። እሱ ምንድነው? በዋናነት የሰራበት ፒነር ኦፍ ፕሮፓጌሽን ኦፍ ኢትዮጵያን ኢንዲጂነስ ትሪ ላይ ነው። ይሄ አንድ አመት ላይ ተጠይቋል። ኢንዲጂነስ ትሪ ላይ እንዴት ፕሮፓጌት ማድረግ እንዳለብንና እንዲሁም ደግሞ ፋውንደርና ሊደር ሴንተር ኦፍ ኢንዲጂነስ ትሪ ፕሮፓጌሽን በሚባል በዚህ ይታወቃል። ስለዚህ ኢንዲጂነስ ትሪ ከተነሳ ለገሰ ነጋሽ እንዲሁም ደግሞ ቢ ምን ይላል? ኢንሰርሙ ቀልቢሳ ነው። እሱ ደግሞ ኢንሰርሙ ቀልቢሳ የሰራው ሲስተማቲክ ቦታኒስት ላይ ነው። ስለዚህ ስለ ፕላንት ነው ማለት ነው ያጠናው ለገሰ ነጋሽ ኢንሰርሙ ቀልቢሳ። ሞገሴ አሸናፊ ምን ላይ ነው የሰራው? እሱ ፉድ ማይክሮባዮሎጂ ላይ ነው የሰራው። ዶክተር ብርሃኔ ደግሞ ስካል ላይ ነው የሰራው። 11ኛ ፕሮፌሰር ያለም ፀሐይ መኮንን is a renowned biologist her contributor on ምንድን ነው የሰራችው? ኢምፓክት ኦፍ ኬሚካል ፔስቲሳይድ እና ሃዛርድ ኦን ሂውማን ቀደም ስለው ነበር። ስለዚህ ስለ ዲዚዝ ነው የሰራችው። ከሂውማን ላይ የሚያደርሱት ኬሚካል ፔስቲሳይድ እና ሃዛርድ ኦን ሂውማን ማለት ያው በሽታ የሂውማን ዲዚዝ ማለት ነው። እሺ ዩኒቷ ላይ የመጡት ያው ከሞላ ጎደል እነዚህ ናቸው። ሁለት ጥያቄዎች አሉን። አሁን እነሱን እንስራና
12ኛ the Ethiopian Biology Research Institute which is conducting research on leprosy and other diseases አሁንም ይሄ ሶስተኛ ሲመጣ ነው አይታችሁት ከሆነ ለመጀመሪያ ጊዜ ፕራይመሪሊ ሊፕሮሲ ላይ እየሰራ ሰከንድ ደግሞ ወደ ቲቢ ሊሽመናሲስ ኤችአይቪ ኤድስ ላይ እየሰራ አርማወር ሃንሰን ነው ማለት ነው which was the following institute involved in the conservation of gene of plant and animals የኛው ኢንስቲትዩት ኦፍ ባዮዳይቨርሲቲ ነው ሴፍጋርዲንግ ባዮዳይቨርሲቲ ማን ነው ሰውየው ከተባለ ሴፍጋርዲንግ ባዮዳይቨርሲቲ ላይ የሰራው ሰውዬ ከተባለ ዶክተር ተወልደ ብርሃኔ ነው ኢንስቲትዩት ከተባለ ደግሞ ኢንስቲትዩት ኦፍ ባዮዳይቨርሲቲ ነው ማለት ነው 14ኛ the Institute of Biodiversity Conservation one of the biological research institute of Ethiopian attempting to conserve the genetic resource of the country as such the institute's major research effort focus on all the following except ይላል microorganisms ስለ ጂን ነው አይደለ ስለዚህ microorganism conservation ላይ ይሰራል ማለት ነው animal conservationም ላይ እንደዛው plant conservationም ላይ እንደዛው ስለዚህ soil conservation ግን ከጄኔቲክ እንትን ጋር የሚያገናኘው ነገር የለም directly maybe ግን appropriate የሆነውን ስለሆነ የምንመልሰው soil conservation ይሆናል ማለት ነው ያው ከሞላ ጎደል ከዩኒቱ አልወጡት ጥያቄዎች እንደዚህ 12 ጥያቄዎች ናቸው ስለዚህ እነዚህን ይመስላል እነዚህን ጥያቄዎች እያያችሁ ሪቫይዝ ማድረግ ትችላላችሁ ዩኒት 1ን ወደ ዩኒት 2 ስንገባ ዩኒት 2 ስለ ሴል ባዮሎጂ ነው እንግዲህ ሰፋ ያለ ኮንሰፕትም ነው እንዲሁም ደግሞ አይዲያም ለመስጠት የተመቸ ነው ማለት ነው ስለዚህ የመጀመሪያው ጥያቄ if you scrap the inside of your check mount and examine it under microscope which of the following structure may not be seen እንግዲህ ይሄኛው ጥያቄ የኮንሰፕቹዋል ጥያቄ ነው የመጀመሪያው ለምሳሌ ኤም ብታዩ ምን ይላል ማይቶኮንድሪያ ይላል ቢም ብታዩ ሴል ዋል ይላል ሴል ሜምብሬን ይላል ይሄኛውም ኒውክለስ ይላል አሁን መጠየቅ የፈለገው ጥያቄው ምንድነው which of the following is dead cell እንደማለት ነው ያ ማለት በማይክሮስኮፕ ምንድነው ሊቪንግ ሴል ነው የሚታየው ስለዚህ ሴል ዋል ከሆነ ግን የሰው ልጅ ሴል ዋል እንደሌለው ለማሳየት ነው የፈለገው ማለት ነው ስለዚህ ሴል ዋል ስለሌለን በማይክሮስኮፕ ውስጥ ቺክን ብናይ ሴል ዋል አይታይም አይደለ ሴል ሜምብሬን አለ ማይቶኮንድሪያ አለ ኒውክለስ አለ ስለዚህ ሴል ዋልን ሂዩማን ቦዲ እንደሌለው ለማሳየት ነው ስለዚህ መልሳችን ቢ ነው ማለት ነው ሁለተኛው ጥያቄ which of the following slices would be gain more water the slice in the beaker contains 3 salt solution 0.5 salt solution ይላል አሁን እቺኛዋን ጥያቄ ለማሳየት እንሞክር እቺኛዋ ጥያቄ ምንድነው ኤላይ ለምሳሌ የሆነ ሴል አለ ምንድነው ይሄኛው 3% የሆነ ሳልት ሶሉሽን የያዘ ነው ሁለተኛ ሴል ደግሞ አለን ይሄኛው ደግሞ ስንት ነው 0.5 የሆነ ፐርሰንት የያዘ ሳልት ሶሉሽን ነው እንዲሁም ደግሞ እዚህ ላይ 0.9 የያዘ ሳልት ሶሉሽን አለ የመጨረሻው ዲ ላይ ደግሞ ፒውር ዋተር አለ ማለት ነው አሁን ምንድነው የሚለን which of the following would gain more water ብዙ ዋተር የሚይዘው የትኛው ነው ነው የሚለው አሁን ይሄ የኦስሞሲስ እና የዲፊውዥን ቪዲዮ የፓሲቭ ትራንስፖርት እውቀትን ከያዝን ይሄን ጥያቄ በቀላሉ መመለስ እንችላለን ለምሳሌ ከሁላቸውም ኮምፔር ስናደርግ ዲፊውዥን ኦስሞሲስ 3 አይነት የዋተር ሙቭመንት ማለት ነው 3 አይነት አንደኛው ሃይፐርቶኒክ የምንለው ማለት ነው ሃይፐርቶኒክ ነው ይሄኛው ሃይፐርቶኒክ የምንለው ሃይፐር ማለት ትልቅ ነው አይደለም ስለዚህ ያው ኦስሞሲስ ከሃይ ኮንሰንትሬሽን ወደ ላው ኮንሰንትሬሽን እንደሚሄድ ይታወቃል ስለዚህ ይሄኛው ሃይፐርቶኒክ ማለት ለምሳሌ ሴሉ ካለ ሴሉ የውጭ ፓርቱ ሃየር የሆነ ኮንሰንትሬሽን ያዘ ወይ ደግሞ ሃይ የሆነ ሶሉት ይዞ ሶልቨንት ማለት አሟሚው ነው ሶሉት ማለት ደግሞ የሚሟሟው ማለት ነው ስለዚህ ሶልቨንቱ ወይም ዋተር ኮንተንቱ ላው ሆኖ የውስጡ ደግሞ ዋተር ኮንተንቱ ሃይ ከሆነ ማለት ነው ስለዚህ እንዴት ነው ሙቭ የሚያደርገው ወደዚህ ነው ካነሰ የውስጡ ካነሰ የውስጡ ከበዛ ወደ ውስጥ ይገባና ምን ይሆናል ሽሪንክ ይሆናል ማለት ነው ሴሉ ሽሪንክ ይሆናል ይሄኛው የራሱ የሆነ አናቶሚ ያለው ማለት
ለፕላንት እና ለአኒማል የተለያየ ስለሆነ ማለት ነው። ስለዚህ ሽሪንክ ያደርጋል ማለት ነው። ለምሳሌ ለፕላንቶች ካየን ቫኪዩሉ ሽሪንክ እንዲያደርግ ያደርግልናል። ሁለተኛው ደግሞ ሃይፖቶኒክ የምንለው ማለት ነው። ሃይፖቶኒክ በምናይበት የሃይፐርቶኒክ ተቃራኒ ማለት ነው። ሃይፐርቶኒክ ላይ እዚህ ጋር ሽሪንክ ያደርጋል ብለናል አይደለ? አሁን ደግሞ የውስጡ ዋተር ትንሽ ስለሆነ ወደ ውጭ ነው የሚወጣው። ወደ ውጭ በሚመጣበት ጊዜ ለአኒማል በሚሆንበት ጊዜ ምን ያደርጋል? ይሄኛው ብረስት ሊያደርግ ይችላል ማለት ነው። ያብጥና ብረስት ያደርጋል፣ ይቀጥላል ማለት ነው። ምን ካጣ? ውሃ ካጣ ማለት ነው። ለፕላንት ግን ምንድነው ፕላዝሞላይሲስ የምንለው ስቴፕ ነው እንጂ የሚካሄደው ብረስት የሚባል ነገር ፕላንት ላይ ምንም የለም። ሌላኛው ስቴፕ አይዞቶኒክ የምንለው ነው። አይዞቶኒክ ማለት አይዞ ማለት ኢኳል ነው። ስለዚህ ዘሴም የሆነ እንትን ከሆነ ማለት የተመቻቸው ኦፕቲመም የሆነ ከሆነ አይዞቶኒክ የምንለው ነው። ኢኳል ኮንሰንትሬሽን አውት እና ኢን እኩል ከሆነ ማለት ነው። there is no difference። ስለዚህ አሁን እዚህ ጋር ዲስቲልድ ዋተር ማለት ወይ ደግሞ ፒውር ዋተር ማለት ዲስቲልድ ዋተር ነው። ስለዚህ ማክሲመም ፖቴንሻል ነው የሚኖረው። ማክሲመም ዋተር ፖቴንሻል ስንት ነው? 0 ነው። ስለዚህ ማክሲመም ዋተር ፖቴንሻል አለው ማለት ሞር ዋተር ምን ያደርጋል? ጌን ያደርጋል ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ሌላኛው ጥያቄ ምን ይላል? ሁለተኛው what is the resolution of microscope? ሪዞሉሽን ከተባለ ምንድነው? ዲቴይልድ ስትራክቸር ነው። ስካተርድ ፖርሽን በጣም ጥቃቅኗን ፖይንት እያንዳንዷን የሚያሳይ ከሆነ ሪዞሉሽን ነው። ማግኒፊኬሽን ጀስት ማግኒፋይ ማድረግ ማተለቅ ነው። ምን ያህል ያደርጋል የሚለውን ይገልጽልንም። ስካተርድ ፖርሽን ድረስ ማሳየትን የሚገልጽልን ምን እንለዋለን? ሪዞሉሽን እንለዋለን። አራተኛ ጥያቄ which was the first structure common to both prokaryotic and eukaryotic ይላል። ይችኛዋን ጥያቄ ፕሮካሪዮቲክ የምንላቸው እንደምታውቁት ምንድነው ጥሩ የሆነ ኒውክሊየስ የሌላቸው። ለምሳሌ እንደ ሞኖሪያ ክላሲፊኬሽን እንመጣበታለን። ምን ውስጥ የሚካተቱ ኪንግደም ሞኖሪያ ውስጥ ማለት ነው። በዋናነት ማንን መጥቀስ እንችላለን? እንደ ኤግዛምፕል ባክቴሪያን መግለጽ እንችላለን። ባክቴሪያ የራሱ የሆነ ካራክተሪስቲኮች አሉ። ኒውክሊየስ ባውንድድ ሜምብሬን ማለት ለምሳሌ እንደማን የሉትም ማይቶኮንድሪያ የለውም። ምክንያቱም ባውንድድ ሜምብሬን ስለሆነ ማለት ነው። እንደ ጎልጂ ቦዲ ኒውትረንት ስቶርን እና ትራንስፖርት የሚያገለግለን እሱ መውሰድ እንችላለን። እሱ የለውም። ስለዚህ በአጠቃላይ እነዚህ ኒውክሊየስ ባውንድድ ሜምብሬን የሚባሉት የሌላቸው ከሆነ ፕሮካሪዮቲክ አለ። ማንኛውም ሴል ለመባል ሲጀምር ጄኔቲክ ማተሪያል መኖር አለበት። ነገር ግን ጄኔቲክ ማተሪያል ፕላስ ባውንድድ ሜምብሬን ያላቸው እንላቸዋለን ኢዩካሪዮቲክ እንላቸዋለን። ለምሳሌ ኢዩካሪዮቲክ ማንን መውሰድ እንችላለን? ፕላንት ሴልን መውሰድ እንችላለን፣ አኒማል ሴልን መውሰድ እንችላለን። እነሱም የራሳቸው የሆነ ዲፈረንስ አላቸው። ስለዚህ ኮመን የሚያደርጋቸው እነዚህ ሁለቱም ምንድነው ከተባለ ፕሮካሪዮቲክ እና ኢዩካሪዮቲክ አንደኛ ጄኔቲክ ማተሪያሉን ኢቭን ምን ይለያይ ይችላል? ራይቦዞመራቸው ራሱ ይለያያል። ለምሳሌ ፕሮካሪዮቲኮችን ብናይ 70S ነው፣ የኢዩካሪዮቲኮችስ ደግሞ 80S ነው። እና የተሰራበት ራሱ ዲፈረንስ አላቸው ማለት ነው። ስለዚህ ኮመን የሚያደርጋቸው ግን ምንድነው ከተባለ ጄኔቲክ ማተሪያል ነው ማለት ነው። አምስተኛ ጥያቄ which of the following part of cell is made of lipoprotein ነው። ሊፖፕሮቲን ማለት ከሊፒድ እና ከፕሮቲን የተሰራ የትኛው ነው ማለት ነው? ሊፖፕሮቲን ማለት ነው። ስለዚህ ሴል ዋል ካልን ሊቪንግ ሴል ነው። ዲኤንኤ ማለት ከፕሮቲን ተሰርቷል፣ ግን ከሊፒድ ኮንቴን ስለማያደርግ መልሳችን ፕላዝማ ሜምብሬን ወይም ደግሞ ሴል ሜምብሬን የምንለው ይሆናል ማለት ነው። ስለዚህ መልሳችን ዲ ነው ማለት ነው። ስድስተኛው which of the following cell structure involved in the synthesis of and transport protein respectively ነው የተጠየቀው። የመጀመሪያው ሲንተሲስ ነው። ሲንተሲስ የሚደረገው ምንድነው? ራይቦዞም ኦርጋኔል ላይ ነው። ኢንዶፕላዝሚክ ሬቲኩለም ደግሞ ያን ሲንተሳይዝ የሆነውን ትራንስፖርት እንዲሆን የሚያደርግልና ኢንዶፕላዝሚክ ሬቲኩለም ነው። ሰባተኛው which of the following is not true the cell theory ይላል።
ሴል ምንድነው? የመጀመሪያው ሴል አር ዘ ቤዚክ ስትራክቸር ኤንድ ፋንክሽናሊቲ ኦፍ ላይፍ ነው። ሶ ሲ ኢዝ ኮሬክት። ቢ ምን ይላል? ኦል አር ኮምፖዝድ ኦፍ ሴልስ። ይሄም ልክ ነው። ዲ ሴል አር ስትራክቸር ኤንድ ፋንክሽናሊቲ ኦፍ ላይፍ ያልነው ነው። ኤ ሴልስ አሮዝ ስፖንታኒየስሊ ፍሮም ኦርጋኒክ ኮምፓውንድስ። ይሄኛው ማይክሮ ኦርጋኒዝም ላይ እንመጣበታለን። ሉዊስ ፓስቸር ዲስከቨር ሲያደርግ የጣለው ነው። ስፖንታኒየስሊ ማለት ከመሬት ተነስቶ ወይም ደግሞ ከነን ሊቪንግ ቲንግ ነፍስ ይሰራል ወይም ደግሞ ኦርጋኒክ ነገር ይመጣል፣ ሊቪንግ ቲንጎች ከነን ሊቪንግ ቲንጎች ይመጣሉ የሚለው ዲስፕሩቭ ያደርገልን ሉዊስ ፓስቸር ነው። ስለዚህ መልሳችን ኤ ነው ማለት ነው። ስምንተኛው ፕላዝሞላይሲስ የምንለው ነው። ፕላዝሞላይሲስ ኤንድ ታርገር ፕሬሸር አር ኮዝድ ባይ ዲፈረንስ ኢን ይላል። በቴምፕሬቸር አይደለም። ቅድም እንደነገርኳችሁ ፕላዝሞላይሲስ እና ታርገር የሚፈጠሩበት ነገር አለ። ፕላዝሞላይሲስ የሚፈጠረው እንዴት ነው? ፕላዝሞላይሲስ ማለት ሴሉ ካለ የሴል ምን ከሆነ ፕላዝሞላይሲስ ነው ማለት ዋተር ሉዝ አጋጥሞታል ማለት ነው። ስለዚህ የውስጡ ኮንሰንትሬሽን ምን አለ ብሏል? አንሷል ማለት ነው። ስለዚህ የዚህኛው የውስጡ ሶልቨንት ኮንሰንትሬሽን ሳይሆን ምክንያቱም ዳይሉትድ እና ኮንሰንትሬሽን ተቃራኒ ስለሆነ ማለት ነው። ኮንሰንትሬሽን ማለት ሃይ የሆነ ኮንሰንትሬሽን በሚጨምርበት ሰዓት ኮንሰንትሬሽን ሲጨምር ምን ይቀንሳል? ዋተር ኮንተንቱ ዲክሪዝ ነው። ያ ማለት ይሄኛው ምንድነው? ሶሊዩት ነው። ይሄኛው ደግሞ ምንድነው? ሶልቨንት ነው። ስለዚህ የዚህ ሶልቨንት ኮንሰንትሬሽን ከውጭ ከበዛ ወደ ውስጥ ስለሚገባ ምን ይፈጠራል? ታርጊድ የምንለው ይፈጠራል። ፕላዝሞላይሲስ ደግሞ በተቃራኒው እዚህ ጋር ሴሉ ካለ የውስጥ የሃይ ኮንሰንትሬሽን አለው ለስ ዋተር ማለት ነው። ለስ ዋተር ኮንተንት አለው። ይሄኛው ሃየር ሆነ ዋተር ኮንተንት አለው። እዚህ ጋር ለስ ዋተር ኮንተንት ነው። እዚህ ጋር ሃይ ዋተር ኮንተንት ካለው ምን ነው የሚፈጠረው? ወደ ውጭ ነው። ስለዚህ ምን ይፈጠራል? ይሄ ለስ ዋተር ነው ያለው። ለስ ዋተሩ ወደ የት ይገባል? ወደ ውስጥ ይገባል። ስለዚህ በዚህ ሰዓት ምንድነው? ምክንያቱም እዚህ ጋር ምን አለ? ሃይ ኮንሰንትሬሽን አይደለ? ይሄኛው ደግሞ ላው ኮንሰንትሬሽን አለው። የውስጡ ማለት ነው ላው ኮንሰንትሬሽን አለው። ስለዚህ ዲፊውዥን ደግሞ ወዴት ነው? ከሃይ ኮንሰንትሬሽን ወደ ላው ኮንሰንትሬሽን አይደለ? ስለዚህ ከሃይ ኮንሰንትሬሽን ወደ ላው ኮንሰንትሬሽን ሲሄድ ይሄኛው ዋተር ምን አደረገ ማለት ነው? ወደ ውስጥ ገባ ማለት ነው። ስለዚህ ይሄ ታርጊድ ያልነው ነው። ስለዚህ ይሄኛው ታርጊድ ከሆነ ሁለተኛው ደግሞ ምን ፕላዝሞላይሲስ የምንለው በዚህ ተቃራኒ የውጭ ምን ሲሆን ነው? ሃይ የሆነ ዋተር ነው። የውስጡ ደግሞ ለስ ዋተር ነው ያለው። ለስ ዋተር ምንል ስለዚህ ወዴት ነው? ወደ ውጭ ነው የሚወጣው። ይሄኛው ማለት ሃይ ኮንሰንትሬሽን አለው በኮንሰንትሬሽን ደረጃ። ይሄኛው ደግሞ ለስ ኮንሰንትሬሽን አለው። ስለዚህ ከሃይ ወደ ላው በዚህ አማካኝነት ነው ማለት ነው ይሄ ሜካኒዝም የሚካሄደው። ስለዚህ ሙቭመንቱ ይሄን ይመስላል። ስለዚህ እዚህ ጋር የሚጠይቀም ነው ፕላዝሞላይሲስ እና ታርገር የሚፈጠረው ያው ኮንሰንትሬሽን ኦፍ ሴል ኢንቫይሮንመንት ዲፈረንስ ነው። እንዴት ከተባለ ደግሞ ያው አሁን ያሳየዋችሁ ነው። ጁዝ ፎሎዊንግ ኦርጋኒዝም ኮመን ቦዝ ፕላንት ኤንድ አኒማል ኒውክለስ ነው። ላርጅ ቫኪዩልን ካየን በፕላንት ብቻ ነው የሚገኘው። ክሎሮፕላስትም በተመሳሳይ በፕላንት ብቻ ነው የሚገኘው። ሴል ዋልም በፕላንት ብቻ ነው። አስረኛው ጥያቄ if the solute concentration of solution is greater than solution B the solute A is said to be ይላል። አሁን ይሄኛው ጥያቄ ደግሞ ሁለት ነው የሚለን ሶሊዩት የሆነ ሶሊዩት አለ A የተባለና ምን B የተባለ ሶሊዩት ሁለት ሶሊዩቶች አሉ። ይሄ ምንድነው? ሃይ የሆነ ሶሊዩት አለ። ያ ማለት ሃይ የሆነ ኮንሰንትሬሽን አለው ኤ ማለት ነው። ቢ የምንለው ደግሞ ምን አለው? ለስ የሆነ ኮንሰንትሬሽን ሪሌቲቭ ቱ ኤ ማለት ነው። ለስ የሆነ ኮንሰንትሬሽን አለው። ስለዚህ ኤ ለቢ ምን ይባላል? ኤ ምን ይባላል? ሃይ ኮንሰንትሬሽን አይደል ያለው። ስለዚህ ሃይ ከሆነ ምንድነው? ሃይፐር ነው ብለናል። ስለዚህ ሃይፐር ኮንሰንትሬሽን ደግሞ ሃይፐር ቶኒክ ቱ ኤ ሃይፐርቶኒክ ቱ ቢ እንላለን ማለት ነው። የዚህኛው ጥያቄ ቢ ደግሞ ለኤ ከተባለ ደግሞ ቢ ለኤ ከሆነ ሃይፖቶኒክ እንላለን ማለት ነው። ኤ እና ቢ ደግሞ እኩል ኮንሰንትሬሽን ካላቸው ኤ
አይዞቶኒክ ቱ ቢ ማለት እንችላለን። ኤ አይዞቶኒክ ቱ ቢ እንዲሁም ደግሞ ቢ አይዞቶኒክ ቱ ኤ ማለት እንችላለን ማለት ነው። ሌላኛው ደግሞ ስለዚህ የመጀመሪያው ጥያቄ የአስረኛው ጥያቄ if the solute concentration of solution is greater than solution B solute A side to B hypertonic solution to B እንላለን ማለት ነው። 11ኛው which of the following is similar between bacterial and plant cell wall ይላል። ባክቴሪያ እና ፕላንት ሴል ዋል ምንድነው? የባክቴሪያ ከሆነ ከፔፕቲዶግላይካን ነው የተሰራው። የአኒማል ፕላንት ከሆነ ደግሞ ከሴሉለስ ከሚባል ፖሊሳካራይድ ነው የተሰራው። ስለዚህ እዚህ ጋር the presence of cytoplasm surrounded by membrane and cell wall የሚለው ይሄኛው መልሳችን ላይ አፕሮፕሪየት ነው። እሱን ሳይሆን ዲፈረንት ያው ተመሳሳይነታቸውን ስለሚገልጽ ማለት ነው። ዲፈረንስ ከተባለ ደግሞ የተሰሩበት ነው ማለት ነው። ቢ ኢንክሎዝድ ጄኔቲክ ማቴሪያል ኒኩሊየር ሜምብሬን ይላል። ይሄኛው ኢንክሎዝድ የሆነ ጄኔቲክ ማቴሪያል የባክቴሪያው የለውም በዲፈረንስ ብናይ ራሱ። ሲ the material out of which cell wall is made ይሄ የባክቴሪያ ከፔፕቲዶግላይካን ነው። የፕላንት ከሴሉሎስ ነው። ይሄ ዲፈረንሳቸው ነው። ዲ their position of flagella and capsule ይሄ ምን ላይ የሚገኝ ነው? ባክቴሪያ ላይ ብቻ የሚገኝ ነው ማለት ነው። 12ኛው which of the following active transport process ነው? active transport ከሆነ energy consuming ነው ደግሞ energy expenditure የምንለው ማለት ነው። ስለዚህ water uptake by plant root from the soil ይሄኛው water ፕላንቶች የሚወስዱበት ይሄ ኦስሞሲስ ስለሆነ ፓሲቭ ትራንስፖርት ነው ማለት ነው። ጀስት ዲፊውዝ ነው ማድረግ የሚፈልገው። ቢ ኦክሲጅን አብዞርፕሽን ባይ ሴል ፍሮም ዘ ብለድ ይሄኛው ፓሲቭ ትራንስፖርት ነው። ሲ ሚኒራል አዮን አፕቴክ ባይ ፕላንት ሩት ይሄኛው ሚኒራል አዮኖች ከታች ያላቸው ኮንሰንትሬሽን ከታች ያለው ለስ ኮንሰንትሬሽን ወደ ሃይ ኮንሰንትሬሽን ወይም ደግሞ አጌንስት ኮንሰንትሬሽን ግራዲየንት ከሆነ አክቲቭ ትራንስፖርት ነው። ስለዚህ ኢነርጂ ኤክስፔንድ እናደርጋለን። ያ ኢነርጂ ደግሞ ሴል ፓወር ኦፍ ሴል ከምንለው ከማይቶኮንድሪያ እናገኛለን ማለት ነው። እሺ 13ኛ ጥያቄ which of the following organelles found in large number cells that carry out active transport process ምንድነው? active transport ምን ይጠቀማል የሚለውን በማወቅ ነው ይሄን ጥያቄ የምንመልሰው። ሶ active transport ምንድነው? energy consumer ስላልን ማይቶኮንድሪያ ደግሞ ፓወር ኦፍ ሴል ወይም ደግሞ ATP ሲንተሲስ የሚሆንበት ስለሆነ ሲ ይሆናል ማለት ነው። 14ኛው which of the following structure occupies central position of implant cell wall ይሄ ቫኪዩል ነው የምንለው። 15ኛው the main purpose of cell specialization in multicellular organism particular function ለመስራት ስፔሻላይዜሽን ማለት ለምሳሌ ኢግና ስፐርም መውሰድ እንችላለን። ኢግና ስፐርም ምን አሁን ለየብቻቸው መስራት ይችላሉ አይችሉም የሚለውን በማየት ማለት ኢግ ብቻውን ያለ ስፐርም መስራት አይችልም። ስለዚህ ስፔሻላይዝድ እንላቸዋለን ማለት ነው። የሆነ ኦርጋን ብንወስድ ግን ብቻውን መስራት ለምሳሌ ኪድኒ ብንወስድ ብቻውን ኪድኒ መስራት ይችላል ምንም አይነት ሌላ ኮምባይንድ እንትን ሳያስፈልገው። ነገር ግን አንዱ ካንዱ ላይ ጥገኛ ከሆነውስ ሴል ስፔሻላይዜሽን እንላለን። ስለዚህ ስፔሻል ማለት ፐርፎርም ፓርቲኩላር የሆነ ፋንክሽን የሚሰራ ነው ማለት ነው። ስለዚህ መልሳችን ኤ ይሆናል። 16ኛው which of the following practice correct specimen is observed using light microscope ይሄ በቃ መጀመሪያ ላይ ልናደርገው የሚገባው ጀስት ላወር ሌንስ ኦር ሌንስ ላይ አጀስት ማድረግ ነው ማለት ነው። ቢጊኒንግ ላይ አይሪስ ዲያፍራም አቮይድ ኢንትራስ ላይ ፋይን ክኖብ ምናምን እንጠቀማቸው እሱ ቢጊኒንግ ላይ ሳይሆን ስፔስመን ኦብዘርቭ ልናደርገው የምንችለው መጀመሪያ ፕራይሜሪ ምንድነው ሴትአፕ ለውስጥ ፓወር ላይ ሴትአፕ ማድረግ ነው። ስለዚህ ሲ ይሆናል መልሳችን። 17ኛ ሴል ቲዮሪ ስቴትስ ዛት ያው የበተጋሚ እየተጠየቀ ነው። ሴል ቲዮሪ የዚህ ግሪት ኦፍ ላይፍ ነው። ምን ይላል? ኦል ሴል ሃቭ ሳም ፊቸር ኢን ኮመን ኦል ሁላቸውም ተመሳሳይ የሆነ ነገር አላቸው ነው የሚለው። ይሄ ፎልስ ነው። ኦል ሴል ነው የሚለው። ስለዚህ የተለያዩ ናቸው ሁሉም ሴል። አንዳንድ ሴሎች ተመሳሳይ የሆነ ፋንክሽንም ሊኖራቸው ይችላል ፊቸርም ሊኖራቸው ግን ኦል ግን አይሆንም። ሴል ሳር ስሞለር ዩኒት ፐርፎርም አን ስፔሻላይዝድ ጆብ ይላል። ስለዚህ ስፔሻላይዝድ ጆብ ስለሚሆን ይሄ አይሆንም። ዲ ኦል ሊቪንግ ቲንግ አር ሜድ ፍሮም ሲንግል ሴል ሳይሆን ዋን ኦር ሞር ሴል ነው። ስለዚህ ቢ ዘ ኮሬክት አንሰር ማለት ነው። 18ኛው ዘ አይተም ቤዝድ ኦን ፉሊ ሊስት ስትራክቸር ይላል። which of the following structure listed above both plant and animal ይላል።
ለአኒማል እና ለፕላንት የሚሆነው ክሎሮፕላስት ለፕላንት ብቻ ነው። ራይቦዞም ከወሰድን ለሁለቱም ነው። ኢንዶፕላዝሚክ ሪቲኩለምን ከወሰድን አሁንም ለሁለቱም ነው። ሴል ዋን ለፕላንት ነው። ያው ማይቶኮንድሪያ ደግሞ ለሁለቱም ነው። ቫኪዩል ግን ለፕላንት ስለሆነ ስለዚህ 2 3 5 የሚለው ኤ ኮሬክት አንሰር ነው ማለት ነው። 19ኛው when plant gets plasmolized በሚሆንበት ጊዜ ምንድነው ብለናል? ኮንሰንትሬሽን ወይም ደግሞ ሶልቨንቱ የውጭ ሶልቨንት ምን ከሆነ ሃይ ከሆነ የውስጡ ካነሰ ወደ ውጭ ስለሚወጣ ደግሞ ከሃይ ኮንሰንትሬሽን ወደ ላው ኮንሰንትሬሽን ስለሚሄድ ስለዚህ ቫኪዩሉ ምን ይሆናል? ሽሪንክ ይሆናል ማለት ነው። ምክንያቱም ዋተር ወደ ውጭ ስለሚወጣ በኦስሞሲስ አማካኝነት ቫኪዩሉ ሽሪንክ ይሆናል። ስለዚህ ለስሪጅር ነው የሚሆነው ሴሉ ማለት ነው። አያኛው ባዮሎጂ ስቱደንት ዲሞንስትሬትድ ኦስሞሲስ ዩዚንግ ኦን ኤን ኤፒደርማል ሴል she focused the epidermal cell on the microscope the drop concentrated sucrose solution after waiting 30 minutes she observed cell and they became ነው የሚለው። ስለዚህ ኦን ኤን ኤፒደርማል ሴል ማለት ሃይ የሆነ ኮንሰንትሬሽን ያለው ነው። ድሮፕ ኮንሰንትሬሽን ሱክሮስ ሶሉሽን ላይ ነው ማየት ተፈለገችው። ስለዚህ ያኛው ሃይ ኮንሰንትሬሽን ካለው ሴላችን አሁን የፈለግነው ምንድነው? ኤፒደርማል ሴል ነው አይደለ? ኤፒደርማል ሴል ነው። ስለዚህ ሃይ ኮንሰንትሬሽን አለው ያ ማለት ለስ ሶሉት ነው ማለት ነው። እንደገና ደግሞ ድሮፕ ኮንሰንትሬትድ ሱክሮስ ሶሉሽን ያልነው ማለት ስለዚህ ኦን ኤን ኤፒደርማል ሴል አለ እዚህ ጋር ኦን ኤን ኤፒደርማል ሴል አለ። እንደገና ደግሞ ኮንሰንትሬትድ ሱክሮስ ሶሉሽን አለ እና ኦን ኤን ኤፒደርማል ሴል ምን ተብሎ ነው የሚታሰበው? ሃይ የሆነ ኮንሰንትሬሽን አለው ተብሎ ነው የሚታሰበው። ስለዚህ የሆነ ሃይ ነው ኮንሰንትሬሽን አለው ማለት ለስ የሆነው ዋተር ኮንተንት ነው ማለት ነው። ለስ ዋተር ኮንተንት ማለት ይሄኛው ኦን ኤን ኤፒደርማል ሴል ማለት ለምሳሌ የስላይስ ኦፍ ፖታቶ ማየት ትችላላችሁ። ፖታቶ ምንድነው ስትልጡት ልጣጩን አለ ልጣጩን ላይ ነው አንደር ማይክሮስኮፕ ላይ የምናየው ማለት ነው። ስቴጁ ላይ እናስቀምጥና የምናየው ልጣጩን ነው። ልጣጩን በምታዩበት ሰዓት የዚህኛው ኦን ኤን ኤፒደርማል ሴሉ ምንድነው ሃይ የሆነ ኮንሰንትሬሽን ስላለው ለስ የሆነ ዋተር ኮንተንት አለው ተብሎ ስለሚታሰብ ዋተር ሙቭ አውት ነው ማለት ነው ባይ ኦስሞሲስ። ስለዚህ ወደዚህኛው ወደ ምኑ ከኦን ኤን ኤፒደርማል ሴል ወደ ኮንሰንትሬትድ ሱክሮስ ሶሉሽን ይሄዳል ማለት ነው። ዋተሩ የዋተር ሙቭመንት ነው እየተናገርኩ ያለሁት። ኮንሰንትሬሽን ከሆነ ዋተር ሙቭመንት ከሆነ ከተባለ ይሄኛው ምንድነው ሃይ ዋተር ኮንተንት አለው ይሄኛው ለስ ዋተር ኮንተንት አለው ማለት ነው። ስለዚህ ይሄንን ይመስላል። ስለዚህ ወደ ምርጫችን ስንመጣ ምን ይላል? ፕላዝሞላይዝድ ታርጌት ኖስ ቼንጅ ስዋሎን ይሆናል። ስለዚህ ምንድነው አፍተር ዌቲንግ 30 ሚኒት ኦብዘርቭ ሴሉ ምን ይሆናል? ሴሉ ማለት እኛ የምናየው ኤፒደርማል ሴሉ ምን ይሆናል ነው የሚለው። ኤፒደርማል ሴሉ ሙቭ ዋተር ለስ የሆነ ዋተር ስላለው ያችን ዋተር ይለቃትና ስለዚህ ወዴት ይሄዳል? ወደዛኛው ወደ ሱክሮስ ሶሉሽን ስለሚሄድ ፕላዝሞላይዝድ ይሆናል ማለት ነው። ታርጌት የሚሆነው ለስ የሆነ ኮንሰንትሬሽን ኑሮት ወይ ለስ ሶሉት ኑሮት ሃይ ሶልቨንት ቢኖረው ነበር። ኖ ቼንጅ ምና ሁሉም እኩል ከሆነ ነው ስዋሎንም አይሆንም። አንደኛው which of the following structure is correctly matched its function ይላል። ኒውክሊየስ ምንድነው የሚለው? ሳፖርት ፕላንት ሴል ይላል። ይሄ ቫኪዩል ከሆነ ነው ለፕላንቶች ብንወስድ ሳፖርት የሚያደርገው ይሄ አይሆንም። ሴል ዋል ኬሪጀኔቲክ ፎርሜሽን ይሄ የኒውክሊየስን ስራ ነው የሚሰራው። እንዲሁም ይሄ ሳፖርት ፕላንት ሴል የሚለው ለሴል ዋል ይሆናል። እንዲሁም ሴል ሜምብሬንም ይሆናል። ማይቶኮንድሪያ ካሪ አውት ሴሉላር ሪስፓይሬሽን ይልክ ነው። ቅድም ፓወር ኦፍ ሴል ብለን ኤቲፒ የሚሆንበት ለምሳሌ ግሬድ 12 ስቴጅ ተማሩታላችሁ። ግሬድ 12 ላይ የተለያዩ ስቴፖች አሉ። ኤሮቢክ ሪስፓይሬሽን የሚሆን ማትሪክስ ላይ የሚካሄዱ ለምሳሌ እንደ ክረብ ሳይክሎች አሉ። ኦክሲዴቲቭ ፎስፎሪሌሽን፣ ሳብስትሬት ፎስፎሪሌሽን የምንላቸው እንደ ግላይኮላይሲስ ኤሮቢክን አናኤሮቢክን የሚካሄዱ ማለት ነው። ስለዚህ ማይቶኮንድሪያ ውስጥ ነው ማለት ነው ቴክስ ፕሌስ የሚሆነው። ሁለተኛው the net movement of water from high concentration to low concentration ይሄ ፓርሻሊ ሜምብሬን ነው የሚለው። አንደኛ ሃይ ኮንሰንትሬሽን ቱ ላው ኮንሰንትሬሽን ነው። ስለዚህ አክቲቭ የሆኑትን እናስወጣለን። ምክንያቱም ይሄኛው ከሃይ ኮንሰንትሬሽን ወደ ላው ኮንሰንትሬሽን ከሆነ ፌቨር ቱ
ኮንሰንትሬሽን ግራዲየንት ስለሆነ ማለት ነው። ስለዚህ ፋሲሊቴትድ ዲፊውዥን ይላል። አክቲቭ ትራንስፖርት ያው ፋሲሊቴትድ ዲፊውዥን ማለት ላይክ እንደ አክቲቭ ዲፊውዥን አይነቶች ኢነርጂ የሚያስፈልጋል ለማለት ዲፊውዥን ስንል ምንድነው? ሙቭመንት አውት ኢን ማይነስ ሙቭመንት አውት ብለን ነው የምናገኛቸው። ኦስሞሲስ ከሆነ ግን ፓርሻሊ ነው፣ ዋተር ብቻ ነው። ዲፊውዥን ከሆነ ራንደም ነው። በቃ ኤኒ ማቴሪያል ዲፊውዝ ማድረግ ይቻላል በዲፊውዥን ከሆነ። በኦስሞሲስ ግን ምን ከሆነ ፓሲቭ ትራንስፖርት ነው ኮስሞሲስ የሚለያቸው። ስለዚህ ኦስሞሲስን ዲፋይን የሚያደርገው ስፔሻል ታይፕ ኦፍ ዲፊውዥን ብለን ነው ኦስሞሲስን ዲፋይን የሚያደርገው። ስለዚህ መልሳችን ኦስሞሲስ ይሆናል ማለት ነው። 23ኛው ነው the following part of plant does photosynthesis takes place። ይሄ ክሎሮፕላስት ላይ ነው፣ ይሄ ይታወቃል። ይሄም የሚያጠቅመው ደግሞ ካፕቸር ላይት ነው ማለት ነው። the following cell responsible for releasing energy for the cell። ይሄ ማይቶኮንድሪያ ቅድም ያልነው ነው። ማይክሮስኮፕ ቱ ሌንስ ካለው ምንድነው ኮምፓውንድ እንላለን። ኦብጀክቲቭ እና አይፒስ ሌንስ የምንላቸው ማለት ነው። 26ኛው the following which part of cell contain enzyme intracellular digestion። ይሄ ላይሶሶም እንላለን። ወርናውት የሆኑ ሴሎችን ሴንተሲስ ለማድረግ የሚያገለግለን ኢንዛይም ነው። ስለዚህ ላይሶሶም እንላለን። ራይቦዞም የምንለው ከሆነ ፕሮቲን ሲንተሲስ ነው። ክሮሞዞም ያው ጄኔቲክ ማቴሪያል ነው። ሲንተሶም ይባላል ሲጀመር የለም። 27ኛው the net movement of molecule into cell it's most dependent on net movement ምንድነው? ሴሌክቲቭ ፕላዝማ ሜምብሬን። ሴሌክቲቭ ፕላዝማ ሜምብሬን ማለት ሴል ሜምብሬን መርጦ ነው የሚያስገባው ወደ ሴላችን በሚገባው። ሴሏል መጀመሪያ እንዳለ ያሉትን ማቴሪያሎች ያስገባል። ከዛ ሴሌክት አድርጎ ፕላዝማ ሜምብሬን ያስገባል ማለት ነው። ሴሏል ጭራሽ ሴሌክቲቭ አይደለም፣ ሚቶኮንድሪያም አይደለም። ስለዚህ መልሳችን ኤ ሆና ማለት ነው። 28ኛው the Golgi apparatus involved in Golgi apparatus ምን ላይሶሶምን ፕሮዲዩስ ያደርጋል። ቅድም ላይሶሶም ያለው ኢንዛይም ማለት ነው። ኢንትራሴሉላር ዳይጀሽንን የያዘ ኦልተሪንግ ኦር ሞዲፋይንግ ፕሮቲንንም ሞዲፋይ ያደርጋል። ፓኪንግ ፕሮቲን ፓኪንግም ያደርጋል። ይሄ ስለዚህ ሁሉም ስራዎች የላይሶሶም ናቸው። ስለዚህ መልሳችን ዲ ኦል ኦፍ ዘ አበብ ነው ማለት ነው። 29ኛው if you observe a cell with its nucleus and other organelle lacking membrane ሴሏል ምን ነው? ቅድም ኪንግደም ሞነሪያዎችን ብናይ ለምሳሌ ብለን ኤግዛምፕል ይወሰደው ባክቴሪያም ነው። ስለዚህ ባክቴሪያ ነው ማለት ነው። 30ኛው the color of flower ከለራቸው ምን ልጅ ነው ከተባለ due to presence of pigment ክሎሮፕላስት ነው። ክሎሮፕላስት ከሆነ ካፕቸር ላይት ለሚያገለግላቸው፣ ክሮሞፕላስት ከሆነ ደግሞ ፒግመንት። ለምሳሌ ሜላቶኒን የምንለው ፒግመንት ለምን ላይ ስኪን ላይ፣ ሜላኒን የምንለው ፒግመንት አይ ቲንክ ሜላኒን የምንለው ፒግመንት ለሂዩማን ቢንግ ለምሳሌ ነጭ እንዲሆኑ ምን ላይ ከለር እንዲሰጣቸው የሚያገለግለን ሜላኒን የምንለው እንትን አለ ስኪን ላይ የሚያገለግለን ማለት ነው። ለምሳሌ ጄኔቲክ ኢንጂነር እንዲሁም ደግሞ ላይኪንግ ኦፍ ኤኤ ዊዝ ኤኤ ክሮስ አድርገው የሚመጣው በአልቢኒዝም አማካኝነት የሚመጣው ማለት ነው አልቢኖ የምንለው። ስለዚህ ሜላኒን ፒግመንትን ላክ ኦፍ ሜላኒን ፒግመንት አልቢኖ ያለበት ሰው በዚህ ተጠቂ ነው ማለት ነው። ስለዚህ ለፕላንቶችም የሚሰጣቸው ክሮሞፕላስት ነው ማለት ነው። ያው በዛው ላይ ትይዙታላችሁ። 31ኛው ቾዞፎይ ስትራክቸርስ ኮመን ቦዝ ፕሮካሪዮቲክ እና ዩካሪዮቲክ። ይሄ ድጋሚ የመጣ ነው ዲኤንኤ ነው። ከላይ ጄኔቲክ ማቴሪያል ነበር ያልነው። 32 the organelle is the cell concerned with protein manufacture ራይቦዞም ነው። ሚቶኮንድሪያ አካል ሴሉላር ሬስፒሬሽን የሚካሄድበት ነው። ላይሶዞም ከሆነ ደግሞ ኢንትራሴሉላር ዳይጀሽን የሚያገለግል ነው። ቫኪዩል ያው ሰፖርቲቭ ስትራክቸር ኦፍ ፕላንት ነው። ላርጅ ቫኪዩል የምንለው። 33ኛው ፓርት ኦፍ ፕላንት ሴል ዛት ፕሮቫይድ ፕሮቴክሽን ኤንድ ሳፖርት። ይሄ የሴሉላር ስትራክቸር ነው። 35 how many lens system do compound microscope ቅድም which of the following is which have two lens ብሎ በምርጫ ቀይሮ አሁን ደግሞ በተቃራኒ ነምበሩን እየጠየቀን ነው ማለት ነው። ስለዚህ ኦብጀክቲቭ ሌንስ እና አይፒስ ሌንስ ያልናቸው ሁለት ናቸው። ስለዚህ ቱ ናቸው ማለት ነው። 36ኛው what is the cellular structure that forms very thin skin like barrier outside of the cell ይላል። ስለዚህ ሴል ሜምብሬን ነው። ይሄም ሴል ሜምብሬን ከምን የተሰራ ብለናል?
ሊፖፕሮቲን ወይ ደግሞ ሊፒድ እና ፕሮቲን የተሰራው ስለዚህ እንዲሁም ደግሞ ሴሌክቲቭሊ ፐርሚያብል ብለን ከላይ እየመረጥ ነው። ስለዚህ እንደ ባሪየር ነው እንደ ሁሉንም አያስገባም መርጦ ነው የሚያስገባው። ሴሌክቲቭሊ ፐርሚያብል እንለዋለን ማለት ነው። why do we stain to make them ስቴን የምናደርገው ምንድነው? ኢዚየር ቱ ሲ ነው። የተለያዩ ኬሚካሎችን እየተጠቀሙ ለምሳሌ ሄማቶክሳይሊን፣ አሲቶላይሲን እነዚህ የፕላንት እና የሁለቱም ያሉ እነሱ ኬሚካሎችን ተጠቅመን ሴሉ በቀላሉ እንዲታይ ማድረግ እንችላለን ማለት ነው። 38ኛው which of the following statement correct about the function of electron microscope ይላል። ኤሌክትሮን ከሆነ ምንድነው ዲቴል ያሳያል። ኢንቪዚብል የሆኑትን በላይት ማይክሮስኮፕ የሚታዩትን በዚህ ያሳያል። movement of very small organism ይሄ ጭራሽ ማውን ነገር ነው። የኛው ሲ ሃው ሞስኪቶ ትራንስሚት ዲዝ ይሄ ስለ ማይክሮ ኦርጋኒዝም እያነሰነ ይሄ ምንም አይሆን ሊቪንግ ማቴሪያል ሰስፔንድድ ኢን ቫኪዩም ሲጀመር ዲድ ሴል ነው የሚያሳየን። ስለዚህ 38ኛው ኤ ይሆናል። what is the function of ribosome ፕሮቲን ሲንተሲስ ነው። የብዙ ጊዜ ብለናል። ያው ከተለያየ አመት የመጡ ስለሆነ ተመሳሳይነት ያላቸው ጥያቄዎች አሉ። 40ኛው ተርገር ፕሬሸር ኤንድ ፕላዝሞላይዝ ሃፕን ይላል። ተርገር ፕሬሸር ከሆነ ምንድነው? ኤክሰስ ዋተር ምን ካለ ወደ ሴሉ ከገባ ተርግድ ይፈጠራል ማለት ውሃ ይሞላና ተርጊዲት ይፈጠራል ማለት ነው። ኤክሰስ ከሆነ ደግሞ ከወጣ በተቃራኒው ማለት ነው። ዋተር ሉስ ካደረገ ሴሉ ሽሪንክ ያደርጋል። ስለዚህ ቢ ልክ ነው ማለት ነው። 41ኛው if a plant cell is plasmolized the cytoplasm shrink away from the cell wall ይሆናል ማለት ነው። ፕላዝሞላይዝድ ከሆነ እዚህ ጋር ምንድነው ያለው? ኤክሰስ ዋተር ሉስ ከሆነ ወይ ደግሞ ሽሪንክ የሚያደርግ ከሆነ ቫኪዩሉ ማለት ነው። ስለዚህ ኤም ይላል ሴል ሜምብሬን will be firmly attached on the cell wall። ይሄ firmly ሊሆን የሚሆነው ምን ላይ ከሆነ ነው? አይዞቶኒክ ወይም ደግሞ እኩል ኮንሰንትሬሽን ካለ ነው። ቫኪዩል pushes the cytoplasm towards the cell wall ይሄኛው ወደ ሳይቶፕላዝም towards the cell wall የሚገፋው ምን ከሆነ ነው? ተርጊድ በሚሆንበት ጊዜ ቢሆን ኑሮ መልሳችን ሲ ይሆን ነበር። pressure inside the vacuole increase ስለዚህ መልሳችን ቢ ነው ማለት ነው። 42ኛው if animal cell is put concentrated salt solution which of the following event will be happen ምንድነው የሚለው? put in concentrated salt solution ከተቀመጠ ነው። ሴሉ ምን ይሆናል? concentrated ከሆነ ሽሪንክ ነው የሚሆነው። ያ ማለት ሃይፐርቶኒክ ያልነው ማለት ነው። ስለዚህ መልሳችን ኤ ነው። ቢ ምን ይላል? ሳልት ሙቭስ ኢንቱ ዘ ሴል ሳልት ምንድነው የሚሆነው? ወደ ሴሉ ይገባል አይገባም? እንዲሁም አውት ኦፍ ዘ ሴል ነው የሚሆነው። እንዲሁም ዋተር ሙቭስ ኢንቱ ዘ ሴል ይሄኛውም አይሆንም። ዘ ሴል ቢካም ፕላዝሞላይዝድ ይሆናል። ፕላዝሞላይዝድ ሲጀመር ምንድነው እዚህ ጋር ተጠይቆ ዘ ፎሎዊንግ አኒማል ሴል ነው። አኒማል ሴል ላይ ደግሞ ፕላዝሞላይዝድ የሚባል ነገር የለም። 43ኛው ቾዘ ፎሎዊንግ ትሩ አባውት ዘ ሬት ኦፍ ዲፊውዥን ዲፊውዥን ምንድነው? ሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን ነው ይላል። ስለዚህ እያንዳንዱ ምርጫ ነው። ዲፊውዥን ዲክሪዝ ዌር ዜር ኢዝ ቬሪ ሃይ ኮንሰንትሬሽን ዲፈረንስ ሃይ ኮንሰንትሬሽን ዲፈረንስ ካለ ምንድነው? ዲፊውዥን ኢንክሪዝ ነው የሚያደርገው። ምክንያቱም ለምሳሌ ምንድነው? ሃይ ኮንሰንትሬሽን ዲፈረንስ ማለት ለምሳሌ እዚህ ጋር ትልቅ የሆነ ነገር ላይ ውሃ ብታፈስቱ የውሃው ሞመንት ምንድነው? ሰፊ ከሆነ እንደዚህ የመስፋት አቅም አለው። ጠባብ ከሆነች ግን የዲፊውዝ የማድረግ አቅሙ ለምሳሌ ከሆነ ከትልቅ ቱቦ በዚህኛው በክላስ ሩም አለ ይሄኛው ለምሳሌ ክላስ ሩም አለ ብለን እናስብ። የዚህ ዲፈረንሱ የኮንሰንትሬሽን ዲፈረንሱ ከዚህኛው ለምሳሌ ከዚህ ነው ዋተር የሚመጣው ብለን እናስብ። ከዚህ ፓይፕ ነው የሚመጣው ብለን ብናስብ ከዚህ ፓይፕ ወደዚህ ወደ ትልቁ በዚህኛው ያለው ኮንሰንትሬሽን እና በዚህኛው ያለው ኮንሰንትሬሽን ሃይ እና ሎው ከሆነ ምንድነው በቀላሉ ኢዚሊ ዲፊውዝ ማድረግ ይችላል። ያ ማለት ኮንሰንትሬሽን ዲፈረንስ ዲፊውዥን ስሩ ከተባላችሁ ፎርሙላ አለ። ግሬር እና ሄዳችሁ ማየት ትችላላችሁ። ዲፊውዥን ፎርሙላውን ኮንሰንትሬሽን እዚህ ኳልስቱ የሚገባው ወደ ውስጥ የሚገባው ኮንሰንትሬሽን ኦፍ ኢን ማይነስ ኮንሰንትሬሽን ኦፍ አውት ነው ማለት ነው። ኮንሰንትሬሽን ኦፍ አውት ስለዚህ በዚህ መልኩ ኮንሰንትሬሽን ኢን ማይነስ ኮንሰንትሬሽን ኦፍ አውት አድርገን ማግኘት ይችላል። ስለዚህ ዲፈረንስ በሚኖርበት ጊዜ ዲፊውዥን ይጨምራል። እንዲሁም ደግሞ ዲፊውዝ ጋዝ አይደለ? ስለዚህ ቴምፕሬቸር ብንጨምርበት ምን ያደርጋል?
ለምሳሌ ዋተር ከሆነ ተኑ በፍጥነት እንዲወጣ ያደርገዋል። ስለዚህ ቴምፕሬቸሩ አንዱ ፋክተር ነው ማለት ነው ዲፊውዥን። እሺ ሌላኛው ደግሞ ዲፊውዥን is where high concentration difference between two area የሚለው ይሄ ፎልስ ነው። diffusion increase when there is a low concentration difference between two areas። ስለዚህ ቢ ምን ይላል? ኢንክሪዝ ይላል፣ ኤ ዲክሪዝ ይላል። ስለዚህ ትሪክ ነው፣ ሁለቱም እንደማይሆነው ከሁለት አንዱ መሆን አለበት። ስለዚህ ሁለቱም መልስ አይሆኑም ማለት ነው። ሲ ምን ይላል? ዲፊውዥን ኢንክሪዝ ዊዝ ቴምፕሬቸር ኢንክሪዝ፣ ይሄ ልክ ነው። ዲ ዲፊውዥን ኢንክሪዝ ዊዝ ቴምፕሬቸር ዲክሪዝ ይላል። ስለዚህ እዚህ ጋር 50% ጥያቄው መመለስ ትችላላችሁ እንዲው ባታውቁት እንኳን፣ ምክንያቱም ኤ እና ቢ ተቃራኒ ናቸው፣ ሎው ኮንሰንትሬሽን እና ሃይ ኮንሰንትሬሽን። ስለዚህ አንዱን ካወቃችሁ አንዱ እንደማይሆን ስለምታውቁ ዲፊውዥን ግን ከቴምፕሬቸር ጋር ስለሚገናኝ ከኬኔቲክ ኤነርጂ ቴምፕሬቸር ጨመረ ማለት ምንድነው? ኬኔቲክ ኤነርጂ ኦፍ ዘ ሞለኪውል ይጨምራል። ያ ማለት ኮላይድ የማድረግ አቅሙ ኢፌክቲቭ ስለሚሆን ዲፊውዥንም ይጨምራል በዛው ልክ ማለት ነው። እሺ 44ኛው አን ኦርጋኒዝ ዛት ኢምፖርታንት ፕሮቲን ሲንተሲስ ራይቦዞም ነው። ይሄን 3 ጊዜ ማትሪክ ኩዌሽን ላይ የመጣ ነው። ይሄ what is the resolution power of microscope? ዲስኤቢሊቲ ሪዞሉሽን ምንድነው? ስካተርድ ኦብጀክት ነው፣ ሾው ኦብጀክት ክሊርሊ ነው ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። እሺ 46ኛው a grade 9 student wants to study onion epidermal cell using light microscope. Which of the following activities correct during his observation ይላል? he stains the cell using iodine that react with starch of the cell and turns blue black። ቀድም ስቴኖችን ኢዚሊ ለማየት እንጠቀምባቸዋለን ብለን ነበር። ስለዚህ ስቴን which is a chemical in order to easily to see ብለናል ማለት ነው መጀመሪያ ላይ። ስለዚህ አሁን እዚህ ጋር ስቴን ማለት መጀመሪያ ምንድነው ልንለይ የፈለግነው ኦኒየን ኤፒደርማል ሴል ነው። ስለዚህ ፕላንት ነው። ለፕላንት ከሆነ ደግሞ የምንጠቀመው አዮዲን ነው ማለት ነው። ለአዮዲን ለፕላንት ይሄን ስቴል ላይ ግሬድ 9 ላይ ያለላችሁ እሱ ላይ ማየት ትችላላችሁ። እሺ የተለያዩ ስቴኖች አሉ። ስቴን ማለት ያው እንደነገርኳችሁ ኬሚካል አድድ ቱ ስላይድ ላይ የምናደርገው ስላይድ ቲሹ ላይ የምናደርገው ነው። ኦርደር ቱ ሜክ ምንድነው? ሴል ኢዚየር ቱ ሲ ነው። ቅድም ኤግዛም ላይ እየሰራ ነው ማለት ነው። ስለዚህ የተለያዩ ስቴኖች አሉ። እነሱም ላይ መጽሐፋችን ላይ የተቀመጡት 3 ናቸው ማለት ነው። የመጀመሪያው ሄማቶክሲን ነው፣ ሄማቶክሲሊን እንለዋለን። ሁለተኛው ደግሞ ሚታይሊን ብሉ ነው። ሶስተኛው አዮዲን ነው ማለት ነው። ስለዚህ የመጀመሪያው ሄማቶክሲሊን ያልነው ማለት ነው ቦዝ አኒማል ኤንድ ፕላንት ለሁለቱም እንጠቀመው ነው፣ ለአኒማል ለፕላንት። ሚታይሊን ብሉ የምንለው ደግሞ ለአኒማል ሴል ብቻ which is only animal only ነው። አዮዲን የምንለው ደግሞ ፕላንት only ማለት ነው። ስለዚህ እነዚህ በየአመቱ ይጠየቃሉ። እንዴት ነው የሚጠየቁት? እንደ ሴዝ ልክ እንደ ኤግዛም አማካኝነት ማለት ነው። ስለዚህ ለምሳሌ ሄማቶክሲሊን ለሁለቱም ስንል ምን ለማየት ኮመን ይሆነው ምን ነው ኒውክለስ ምናምን ተያይዞ ጥያቄ ከተጠየቃችሁ ሄማቶክሲሊን ይሆናል። ሚታይሊን ብሉ ከሆነ ደግሞ ኒውክሊስ ቴንድ ብሉ ይሆናል። ከዛ አዮዲን ከሆነ ደግሞ ስታርች አይደለ አዮዲን ጋር የተያያዘው፣ ስለዚህ ስታርች ይሆናል ማለት ነው። ሌላዚህ አንድም ጨምረላችሁ ምን አለ አሴቶክራሚን የምንለው አለ። አሴቶክራሚን ማለት ለምን የሚያገለግለው? ለክሮሞዞም የሚያገለግል ማለት ክሮሞዞሙን ለማየት የሚያገለግለው አሴቶክራሚን የምንለው አለ ማለት ነው። ስለዚህ እነዚህ አይነት ስቴኖች አሉ በቀላሉ ለማየት የሚያገለግሉ ናቸው ማለት። ስለዚህ በዚህ መሰረት ያሁኑን ጥያቄ መስራት እንችላለን። ያሁኑ ጥያቄ ምንድነው የሚለው? ግሬድ ስትራት ምን ኦኒየን ኤፒደርማል ሴል ነው። ስለዚህ ፕላንት ሴል ነው ማለት ነው። using light microscope ነው የሚለው which of the following activities correct during his observation? stain the cell using iodine ነው።
ምክንያቱም ፕላንት ኦንሊ አይደለም ያልነው አዮዲን ከሆነ ስታርችን ለማየት የሚያገለግለን ወደ ምን ይቀየራል ካል ደግሞ ወደ ብሉ ብላክ ነው። ይህ ብዙ ጥያቄዎችን በመስራት ዲቨሎፕ የምታደርጉት ስኪል ነው። ስታርትስ አፕ ቱ ዊዝ ሃይስት ፓወር ሌንስ ይላል። ይሄኛው ቅድም ሎውስት ፓወር ሌንስ ብለን ያልነው ነው። ሚታይሊን ከወሰድን ደግሞ ምንድነው ለአኒማል ኦንሊ ነው። ዲቭ ፎከስ ኦን ሌንስ ቱ ራይቦዞም ይሄኛውም አይሆንም። ሶ 47ኛው ምን ይሆናል ማለት ነው? ኤ ይሆናል ማለት ነው። ሴል ሜምብሬን ምንድነው ሴሌክቲቭሊ ፐርሚያብል ነው ብለናል። ምክንያቱም አሎስ ሳም ሳብስታንስ ነው ሁሉም ሳብስታንስ ስለማያልፉ ሴሌክቲቭሊ ፐርሚያብል ያለበት ምክንያት ለዛ ነው። 48ኛው ቹዝ ፎሎዊንግ ሙቭመንት ኦፍ ዋተር ኮሬክት ዌን አኒማል ኢዝ ፕሌስድ ዲፈረንት ሶሉሽን ይላል። ሃይፖቶኒክ ዋተር ሶሉሽን ሙቭስ ኢንቱ ዘ ሴል። ሃይፖቶኒክ ማለት ለስ ኮንሰንትሬሽን ስለሆነ ሃይ ዋተር ሶልቨንት አለው ሃይ ዋተር ነው ኮንተንት ያለው ስለዚህ ወደ ሴሉ ነው የሚገባው ማለት ነው ዋተሩ። ያ ማለት ሃይፖቶኒክ ማለት የውጭ ለስ ኮንሰንትሬሽን ነው የውጭ ዋተር ከፍተኛ ነው ስለዚህ ወደ ውስጥ ነው የሚገባው። በኮንሰንትሬሽን ደረጃ የውጭ ከፍተኛ ስለሆነ ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን ወደ ውስጥ ይገባል ማለት ነው። ስለዚህ ኤልክ ነው። አዞቶኒክ ከሆነ ወዴት ሙቭ አያደርግም ስቴብል ነው ስለዚህ ወደ ውስጥም ወደ ውጭም አይገባም። አዞቶኒክ ሶሉሽን ሃይፐር ከሆነ ደግሞ ሙቭ አውት ሴል ነው ማለት ነው ወደ ውጭ ነው የሚወጣው። 49ኛው ኢንዲቾ ዘ ፎሎዊንግ ዳስ ኦስሞሲስ ሃፕን። ኦስሞሲስ ምንድነው? ዋተር በዋተር ነው ስፔሻል ታይፕ ኦፍ ዲፊውዥን አይደል ያልነው። ስለዚህ ዋተር ሙቭስ ፍሮም ሩት ኢንቱ ስቲም ያልነው ማለት ሊቭስ። እሺ ለዛሬ የነበረን ይሄ ይመስላል። ዩኒት 3 ላይ ወደ ዩኒት 2 ላይ ማለት ነው ወደ 50 የሚሆኑ ጥያቄዎችን ሰርተናል። በቀጣይ ያው መጨረሻው እስከ 74 መሰለኝ አይ ቲንክ 74 ጥያቄዎች አሉ እነሱን በቀጣይ እንጨርሳለን። ዩኒት 3 ደግሞ በጣም ብዙ ጥያቄዎች የሚወጡበት ያው ዩኒት 3 ነው ከግሬድ 9። ስለዚህ በዚህም ጥያቄ መሰረት 187 የሚደርሱ ጥያቄዎችን አብረን እንሰራለን ዩኒት 3 ማለት ነው። እንግዲህ ኮንሴፕት የሚፈልጉ ዩኒት 3 ዩኒት 2 ከዚህ በኋላ ያሉት ጥያቄዎች በኮንሴፕቹዋል ነው ይዛቸው ማለት ነው። የተለያዩ ትሪኮችን አመቻችቼላችኋለሁ። ያው ቪዲዮ ተሰርቷል ኦሬዲ ሪሊዝ ነው ማድረግ የሚቀራ። ስለዚህ እንደምታዩት 185 ጥያቄዎች ከዩኒት 3 ወጥተዋል። እነሱንም በቀጣይ እንሰራለን። እንዲሁም በተመሳሳይ ማይክሮ ኦርጋኒዝም እና ክላሲፊኬሽን በዚህ መልኩ የግሬድ 9ን እንጨርሳለን። ከዛ በኋላ ወደ ግሬድ 9 እንመለስ ማለት ነው። ይሄንን ይመስላል። አይ ሆፕ ይሄ ቪዲዮ ይጠቅማችኋል። ለጓደኞቻችሁም ሼር ማድረግ እንዳትረሱ። ስለተከታተላችሁኝ አመሰግናለሁ።